ኤፍራታ እንግዲህ ዛሬም መድብልን ለመግደል ከዝና ገንዘብ ተቀብላ መድብልን ለመግደል መድኃኒት ይዛ መጣች ወደ ቤቷ። መድብልን ቤቷ ድረስ በማስጠራት መድኃኒት ለማጠጣት ወሰነች። እሷ ብዙን ጊዜ ገንዘብ ያታልላታል። ከዚህ በፊት የገዛ እህቷን ማህሌትን አሳልፋ ለመድብል ለመስጠት ከመድብል ገንዘብ እንደተቀበለች እናውቃለን ማለት ነው። ስለዚህ ዛሬ ደግሞ እንግዲህ መድብልን ለመግደል ከዝና ብር ተቀብላ መድኃኒት ወጥታ እንድትሰጠው እቤቷ ድረስ ጠራችው። መድብልም እንግዲህ የእሷ ፍቅር ፎንቃ ስለያዘው በተንኮል ታስባለች ብሎ በጭራሽ አላሰበም ነበር። ቀጥታ ወደ ቤቷ ነበር ያመራው። እናው እንዲያውም ስለ ዝናና ስለ መሀሌት መረጃዎችን እንደምትሰጠው ከዚህ በፊት ከሱ ገንዘብ ስለተቀበለች ልክ እንደዛው መረጃ ታቀብለኛለች ብሎ ነበረ በጠራችው ጊዜ ወደ ቤቷ የሄደው። ነገር ግን እሱ በተለይ ከመረጃውን በላይ ኤፍራታ የትዳር አጋሪ ትሆናለች፣ ምናልባት እሺ ብትለኝ ከእሷ ጋር አብሬ ብሆን ትንሽ ደስ የሚል ባህሪ ያላት እንዲሁም ትንሽ ገንዘብ ያታለላትም ደስ የሚል ባህሪ ያላት ብሎ ከዚህ በፊት ከሞገስም ጋር እያወራ ስለነበረ ዛሬም ወደ ቤቷ ያመራው ምናልባት ስትደዋውልኝ ስትቀርበኝ ከኔ ፍቅር ይዟት ይሆናል ወይ የሚልም ሀሳቤ ያለው በውስጡ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። እናንተም ጋር ሰላም እንደሆነ ተስፋ አለኝ። እንግዲህ ዛሬም እንደተለመደው ምሳሌ ክፍል 88ን ይዤላችሁ ቀርብ ያለው ማለት ነው። እና እንደምታዩት ትላንት ባቀረብኩት ቪዲዮ ላይ በክፍል 87 ላይ ማለት ነው ዝና እንግዲህ ለመድብልን ለመግደል ኤፍራታን አፈራርቶ መድኃኒት ይዛ እንድትሄድ ከሱ መድብልን ቤቷ ድረስ አስጠርታ እንድትገለው ለማድረግ ሙከራ አድርገው ነበረ። ኤፍራታ በጣም ብትፈራም ነገር ግን ዝናን በጣም ስለምትፈራው እሺ በማለት ነበር መድኃኒቱን ተቀብላ ወደ ቤቷ የሄደችው ማለት ነው። ዝናን በጣም ትፈራዋለች። ዝናም ደግሞ እንግዲህ መጎረሩን ከኔ በላይ ሰው የለም ማለቱ እንደዛ ሆኖ በአሁን ላይ ግን መድብል በጣም አስጨናቂ ውስጥ ከቶታል። የመድብል መምጣት ዝና በጣም ፍራቻ ውስጥ ከቶታል። በተለይ በሚሰራው ስራ ላይ መድብል ጠንቅቆ ስለሚያውቀው እሱም እና ግብረ አበሮቹ መድብል ጠንቅቆ ስለሚያውቃቸው ያጋልጠናል የሚል እሳቤ ስላለባቸው ግዴታ ከዚህ ምድረ ገጽ መድብል መጥፋት አለበት፣ እሱ ከኖረ ስራችን ሁሉ ይጋለጣል የሚል እሳቤ ያለው ማለት ነው። ስለዚህ ይህንን በማሰብ ኤፍራታን ማስገደድ እንዳለበት መድብልን የሚቀርባት ኤፍራታን ነው። ስለዚህ ኤፍራታ መድብልን እንድታስወግድለት አስገድዳት። እሷም እሱን ስለምትፈራው እሺ በማለት መድኃኒቱን ተቀብላ ወደ ቤቷ ሄደች። ወደ ቤቷ እንደሄደች እንግዲህ ቀጥታ ወደ መድብል ነበር የደወለችው። መድብልም እሺ ምን ፈልገሽ ነው ብሎ በሚያወራት ሰዓት በቤቷ ድረስ እንዲሄድ ነበር የጠራችው። እሱም ግን ያሰበው ምንድን ነው? አንደኛ ነገር ስለ ብሩክ መረጃዎች ከመሀሌትና ከዝና ታጣራልኛለች ብሎም ከዚህ በፊት ገንዘብ ስለተሰጣት ያው በገንዘብ ትታለላለች ኤፍራታ ማለት ነው። ከዚህ በፊት መረጃዎችን እንድትሰጠው ገንዘብ ሰጥቷታል። ስለዚህ ያንን መረጃ ታቀብለኛለች ለዛ ይሆናል የጠራችኝ በማለትም በዛውም ከመረጃው ባለፈ ደግሞ ከእሷ ጋር ትንሽ ፎንቃ ነገር ይዞታል መድብል ማለት ነው። እሷም ደጋግማ ስትደውልለት ስታወራው ምናምን ከሱ ፍቅር የያዛት ስለመሰለው ቀጥታ ምንም ሳይጠራጠር ነበር ወደ ቤቷ የሄደው። ልክ ቤት እንደገባ ምንድን ነው ምን መረጃ አለ ምን አዲስ አለ ብሎ ሲጠይቃት ቁጭ በልና እናወራለን አለችው። እሱ ግን መቀመጥ አልፈለገም። መረጃ ካለ ንገሪኝና ልሂድ ሲላት አይ የሆነ ነገር ጠጥተህ ትሄዳለህ፣ ዝም ብሎ ደግሞ በባዶ አትሄድም በማለት ያዘችው። እሱም ኧረ እኔ ምንም መጠጥ አልፈልግም፣ ምንም ይጠጣ አልፈልግም፣ አትጨናነቂ፣ ብቻ አዲስ ነገር ካለ ንገሪኝ በማለት ሲጠይቃት አይ ግዴታ ነው
የሆነ ነገር ሳትጠጣ አትወጣም በማለት አስቀመጠችው። እሱም ምንም አልተጠራጠረም። እሺ በማለት ቁጭ ብሎ ልክ ወደ ጓዳ በመግባት ሁለት የሚጠጡ ጁሶችን ይዛ መጣችና አማረጠችው። እሱም አንደኛውን መረጠ። ከዛ በኋላ ግን ብርጭቆ ውስጥ መድኃኒቱ ጨምራ ለሱም ቀዳች። ልክ በምትቀዳበት ሰዓት ቁጭ ብሎ ይመለከታት ጀመረ። ነገር ግን ጁሶቹ የተለያየ ከለር ነው ያላቸው። አንድ አይነት ቢሆኑም ጁሶቹ ሲቀዱ ግን የተለያየ ከለር አመጡ። አንደኛ የመድብልን የሆነ ነጭ ነገር አለው ከብርጭቆ ላይ፣ የእሷ ግን ንጹህ ጁሱን ነው። ከዛ መድብል ተጠራጠረ። ግን ቢጠራጠርም ምንም እንትን አላለም። ቀጥታ ስትሰጠው ለመጠጣት ወደ አፉ ሲያስጠጋ ኤፍራታ ተርበተበተች፣ አስነቃች። ከዛ እሷን መመልከት ጀመረ። ምን ሆነሽ ነው የምትርበተበችው ሲላት በጣም ደንግጣለች፣ በጣም ፈርታለች። ምን ሆነሻል? የፈራሽው ለምንድን ነው ብሎም አስጨነቃት። ከዛ አይ ምንም አይደለም ልትጠጣው ነው አለችው። አዎ ልጠጣው ነው ሲላት በጣም ተርበተበተች፣ ተንቀጠቀጠች። በዚህ ጊዜ ምን ሆነሻል ብሎ ጁሱን ወደ መሬት አስቀመጠው። ልክ በዚህ መሀል ነበረ ዝና የደወለው። እንግዲህ ገደልሽውስ እንዴት ሆነ ለማለት ነበር ዝና ወደ እሷ የደወለው። ስልኩን ማንሳት ፈቃደኛ አይደለችም። በጣም ደንግጣለች፣ ኤፍራታ ማለት ነው። ከዛ አንሺው ማን ነው ሲላት አይ ብላ ዝም አለችው። በዚህ ጊዜ መድብል በጣም በመጠራጠር ቀጥታ ወደ ስልኩ በማየት ዝና ነው አይደል እያለ ስልኩን አየው። ከዛ ደውይለት ምን ፈልጎ ነው ሲላት ደውይለት አሁን አለችው ብሎ አስጨነቃት እሱም። ከዛ እሷም እሺ ብላ ስትደውል ዝናዬ እንዴት ነው አስወገድሽው ወይ ጠጣልሽ ወይ በማለት ኤፍራታን ጠየቃት። በዚህ ጊዜ ኤፍራታ በጣም ደነገጠች። መድብል አንድ ነገር ያደርገኛል በማለት ተርበተበተች። ከዛ መድብልም ነቃ። ይሄ ጁስ አንቺ ቅመሽው መጀመሪያ፣ እኔ አይደለሁም የምጠጣው አንቺ ጠጪ መጀመሪያ ብሎ እሷን ማስገደድ ጀመረ። በዚህ ጊዜ ለመነችው። ዝናን ፈርቼ እሱን ፈርቼ ነው፣ እሱ ነው ያስገደደኝ፣ እገልሻለሁ እያለ እያስገደደኝ ነው በማለት ለመድብል ነገራቸው። በዚህ ሰዓት መድብልም እሷን ትቶ እሺ መድብል ዝናን የሚይዝበትን ሲስተም ፈጠረ። ከዛ በኋላ ለኤፍራታ እሺ አሁን ደውለሽ ጠጥቶታል ብለሽ ንገሪው፣ እየተረተበተ ነው ጠጥቶ እያፈራፈረው ነው ብለሽ ደውለሽ ንገሪው እንዲመጣ አድርጊ አላት። ከዛም እሺ ምንም አታድርገኝ እንጂ ያልከኝም በሙሉ አደርጋለሁ፣ ለእኔ ብቻ ምንም አታድርገኝ በማለትም ኤፍራታ መድብልን ለመነችው። መድብልም ይሄ ብቻ ተባበሪኝ፣ ዝና እዚህ ቤት እንዲመጣ አድርጊልኝ በማለት ከዛ ወደ ዝና እንድትደውል አደረገ። ወደ ዝና በምትደውልበት ሰዓት ኤፍራታ እንግዲህ ዝና እንደማይመጣና ማህሌትን እንዲልክላት፣ ከዛ ልጁ መድብል ከሞተ ሬሳው የሚያነሱ ሰዎች እልክልሻለሁ በማለት ለኤፍራታ ሲነግራት፣ ኤፍራታ ደግሞ እኔ አንተ ካልመጣህ አሁኑኑ ለፖሊስ አመለክታለሁ፣ ነፍሱ ገና አልወጣም፣ ወይ ሐኪም ቤት ወስደዋለሁ፣ ሐኪም ቤትም በላይ ደግሞ ለፖሊስ አመለክታለሁ በማለት ለዝና መልስ መለሰች። ዝናም እንግዲህ እሺ በቃ አሁን መጣሁልሽ፣ አንቺንም አስወግድሻለሁ በማለት ቀጥታ ወደ ቤት ነበር እየሮጠ የመጣው ዝና ማለት ነው። ከመምጣቱም በፊት እስቲ ፎቶውን ላኪልኝ፣ እንዴት እያደረገው እንደሆነ ፎቶ ላኪልኝ በማለት የመድብልን ፎቶ ፈለገ። ከዛም መድብልም እሺ እኔ ልክ እንደ ታመመ ሰው ተኝቼ እየተንፈራፈርኩ ወይም ደግሞ አይኔ እየተገለባበጠ ፎቶ አንሽኝና ላኪለት አላት። ኤፍራታ ምንም ሳትማማ እሺ በማለት መድብል እንደተኛ ፎቶ አንስታ ይኸው ጠጥቶ እንደዚህ ሆኗል በማለት ወደ ዝና ላከችለት። ዝናም በደስታ ፈነደቀ። ከዛ ወደ ግብረ አበሮቹ ደወለ፣ ወደ ካሊብ ማለት ነው። ካሊብ ጋር በመደወል እንግዲህ ሰውዬው ተወግዷል በማለት ሲጠይቀው እሺ እሱ ከተወገደ ያስወገደችውም መወገድ አለባት፣ ምክንያቱም ለፖሊስ እንዳትጠቅም በማለት ኤፍራታንም እንዲገሏት ተስማሙ ማለት ነው። በዚህ ጊዜ መድብል
ዝና እንዲመጣ እዛ ቤት ድረስ ኤፍራታ ቤት ድረስ እንዲመጣ ካደረገ በኋላ ዝናም እየሮጠ ወደ ቤት ሲሄድ መድብል ልክ እንደዛ መድኃኒት እንደጠጣ ሰው ተኝቶ አገኘው። ከዛ በኋላ ግን ዝና በጣም በመደሰት ኤፍራታን ማሞጋገስ ጀመረ። ከዛ እንግዲህ ኤፍራታም በጣም ተርበተበተች። አሁንም በጣም ፈራች። ዝና እንግዲህ አትፍሪ፣ አይዞሽ፣ በቃ ምንም አይደለም በማለት ቀጥታ ጎንበስ ብሎ መድብልን እያየ አንተ ለዚህ አቅምህ ነው እንደዚህ ሆንከው፣ አንተ እንሽላሊት ለዚህ አቅምህ እያለ ሲጎርርበት መድብል እንግዲህ ብድግ ብሎ የስሜት ሕዋስ የምትሆነው ወደ አንገቱ አካባቢ ጠቅ አድርጎ ዝናን በመጣል መድብል ብድግ አለ። ከዛ በኋላ ዝና እንግዲህ አይኑ ግልብጥ ብሎ እዛው ድርቅ ብሎ ቀረ ማለት ነው። በዚህ ጊዜ ኤፍራታ በጣም አሁንም ተርበተበተች፣ በጣም ተጨነቀች። በዚህ አጋጣሚ ማህሌት ወደ ኤፍራታ ስልክ ደወለች። ኤፍራታም እንግዲህ ወደ ማህሌትን ስልክ አንስታ እንዳትመጪ፣ እኔ ቤት የለሁም፣ ቤቱ ቁልፍ ነው፣ ትንሽ ጠብቂኝ በማለትም ማህሌት ወደ ቤት እንዳትመጣ አደረገች። መድብልም ወደ ሞገስ በመደወል እንዲደርሱለት መኪና ይዘው እንዲመጡ አደረጉ ማለት ነው። ከዛም ሞገስ እየሮጠ በመምጣት ዝናን ሲያየው እንዴ ዝና ነው ይሄ? እውነት ዝና ነው እንዴ? እውነት ዝና እጃችን ገባ እንዴ? እኔ የናፈቀኝ ቀን ደረሰ እንዴ? እያለ ሞገስን መቦረቅ ጀመረ። እንግዲህ ዝና በቁጥጥራቸው ስር አውለውታል ማለት ነው። በስተመጨረሻ ይሄ ሁሉ እንግዲህ ጥረት የመድብል ጥረት ነው ማለት ነው። ይሄ ሁሉ ብሩክን ለማግኘት ነው እየጣሩ ያሉት ማለት ነው። ነገሩ ሁሉ ያው የዝና እጅ እንዳለበት፣ በብሩኬ መጥፋት የዝና እጅ እንዳለበት አረጋግጠዋል ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች የዛሬ ቪዲዮ ይሄ ይመስላል። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላምና ጤና ብቻ እመኝላችኋለሁ። እናንተም ቪዲዮውን ላይክ በማድረግ እንዲሁም ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። የዛሬ ቪዲዮአችን ይሄ ይመስላል። በሌላ እስከምንገናኝ በያላችሁበት ሰላምና ጤና ብቻ እመኝላችኋለሁ። ሀሳብ አስተያየታችሁን ደግሞ በኮመንት እጠብቃለሁ ማለት ነው። ባይ ባይ።